አማራ ክልል የሚገኙ የቅማንት ማህበረሰብ አባላት የቅማንት ተወላጅ በመሆናችን በደል እየደረሰብን ነው ሲሉ ቅሬታቸውን ለኢቲቪ ገልጸዋል። የቅማንት ማህበረሰብ ከዓመታት በፊት ያነሳውን የማንነት ጥያቄን መሰረት በማድረግ የአማራ ክልል ምክር ቤት የማንነት ጥያቄውን የመለሰና ማህበረሰቡ የራሱን አስተዳደር እንዲመሰረት ምክር ቤቱ ተግባራዊ ምላሽ የሰጠ ቢሆንም ለመፈናቀል እየተዳረጉ መሆኑንና በአሁኑ ወቅት የተወሰኑ የማህበረሰብ ተወላጆች በጊዜያዊ መጠለያ ጣቢያ እንደሚገኙም አስተያየታቸውን የሰጡ ተናጋሪዎች ገልጸዋል። ማናት ቅማንት ማናት አማራ ተብሎ በመለየት የትም ሀገር ተነስቶ እኮ መጥቶ እኛን የመሰላችሁ ተቀመጡ፣ ማንም አይነካችሁ፣ እኛን ያልመሰላችሁ ግን በእጅግ በጣም ያሰጋችኋል። እንግዲህ ልጅ ሚያንቀው ልጅ ያነቀ እየወሰደ ብር አምጡ የሚለው ማለት ነው። እስከ 15,000 ብር እስከ 20,000 ብር ድረስ እየከፈሉ ያን ልጅ ይመልሳሉ ማለት ነው። እነዚህ ሽፍቶች ናቸው። አማራ አይደለም ይሄን ችግር የፈጠረው። ችግሩን የፈጠሩት አማራንን የሚሉ የተደራጁ ኃይሎች በስሜት ተገፋፍተው ነው ይሄን ችግር የፈጠሩብንና አሁን የመማር ማስተማሩም ሂደት ያው ትክክለኛ እየተካሄደ አይደለም። እኛ ከወጣናውን 24 ቀን ሆኖናል በዚህ ቦታ የተጠለልነ ማለት ነው። የማህበረሰብ አባላቱ አስቸኳይ መፍትሄ እንደሚፈልጉም ነው የገለጹት። ከስራ ገበታችን ተፈናቅለን እዚህ ቦታ ተጠልለን እንኖራለን። የጎበዝ አለቆችና የተደራጁትን ኃይሎች መንግስት በአፋጣኝ መልስ ሊሰጥ ይገባል። በጉዳዩ ላይ ኢቲቪ ያነጋገራቸው የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ሞላ መልካሙ ተከታዩን ምላሽ ሰጥተዋል። እዚህ አካባቢ የቅማንትም የአማራም ሌሎች ብሔር ብሔረሰቦች የሚኖሩበት አካባቢ ነው። የምዕራብ ጎንደር ዞን በመንግስት ስራ ውስጥ ተቀጥሮ የሚሰሩ የቅማንት ተወላጆች አሉ። በዞኑ በወረዳዎችም በከተማ አስተዳደሮችም አብዛኛው ህዝብ የአማራ ብሔር ተወላጅ ቢሆንም የቅማንት ብሔረሰብ ተወላጆች በስፋት ይኖሩበታል ዞኑ። ከዚህ አንጻር የቅማንት ብሔረሰብ ተወላጅ የሆኑ የመንግስት ሰራተኞች በአገልግሎት አሰጣጥና በተለያዩ የመንግስት የስራ ቦታዎች ላይ መድሎ ፈጸሙብን የሚል ቅሬታ ከህብረተሰቡ በተደጋጋሚ ይነሳ ነበር። ይህንን ችግር በመድረክም ይነሳል። ችግሩን ለመፍታት መንግስትና የአካባቢ አስተዳደር ጥረቶች ማድረግ ጀምሮ ነበር። ያም ሆነ ትንሽ ቅሬታው ከፋ እያለና ሰፋ እያለ በመምጣቱ የተወሰኑ በተለይ አብዛኞቹ የቅማንት ብሔረሰብ ተወላጅ የመንግስት ሰራተኞች አካባቢውን ለቀው ወጥተዋል። ትክክል ነው። ይህንን ችግር ለመፍታት የሚያስችል ቅድም እንዳልኩ መፍትሄ እየተፈለገለት ነው። በክልል ደረጃ ኦልሬዲ ማስተካከያ ይደረጋል። ሰሞኑን በእስርም በተመለከተ በዚህ ደረጃ ምንም አይነት እስር የለም። በተለይ ከመንግስት ተቀጣሪዎች ጋር ተያይዞ እንደ ማንኛውም የህብረተሰብ ክፍል በሚፈጠሩ ወንጀሎች እና ጥፋተኛ ሆኖ ማንም አካልና ማንም ዜጋ ህግን ሲጥስ እንደሚደረገው ሁሉ ህግን የጣሱ ሰዎች ከየትኛውም ብሔር ይሁን ይጠየቃሉ። በዛ ደረጃ ካልሆነ በስተቀር ብሔራቸው ላይ ተለይቶ ወይንም ብሔረሰባቸው ላይ ተለይቶ ቅማንት በመሆናቸው ብቻ የታሰረና በዛ ደረጃ ሊገለጽ የሚችል ተግባር በእኛ ዞን የለም።